ኖታ ዛሬ እንግዲህ እንግዳውን የመጣው ስቲቭ ጆብስ ነው። ስቲቭ ስለመጣ እናመሰግናለን። እስቲ ስለ ታሪክ ጀባ ብለን እስቲ የሚደንቀው ታሪክን አንድ ሁለት እያልክ አውራን። የህይወት ውጣ ውረድ ስጸነስ ጀምሮ የጀመረኝ እኔ በስጋ የወለዱኝ ወላጅ አባትና እናቴ ማሳደግ ስላልቻሉ ጉዲፈቻ ለሚሰጡት ወላጅ ሲያፈላልጉ ፍጥነት የተገኙት ሊያሳድጉኝ ፈቃደኛ የሆኑት ጉዲፈቻ ቤተሰብ ጆብስ የሚባሉ ሲሆኑ እነሱ የእናቴን መስፈርት ምንም ባያሟሉ አንድ ቃል ገብተው ምለው ተገዝተው እኔን ከስጋ ወላጆቼ ወሰዱ። እኔን ምለው ተገዝተው የወሰዱበት ምክንያት ኮሌጅ እናስተምረዋለን፣ የሚፈልገውን ዲግሪ እናስጨብጠዋለን ብለው ቃል ገብተው እኔን ማሳደግ ጀመሩ። እናቴ ያላወቀችው አንድ ሚስጥር ግን እነዚህ ሰዎች ራሳቸው ዲግሪ የሌላቸው መሆኑን ነው። አባቴ በጣም ብዙ ነገር መጠገን መነካካት የሚወድድ እጅግ የተሳካለት የእጅ ባለሙያ ሲሆን በእነሱ መካከል በብዙ ፍቅርና የፈለግኩትን ነገር እያደረግኩኝ ኤሌመንተሪን ሃይስኩል ከጨረስኩ በኋላ ቃላቸውን ለመፈጸም ኮሌጅ ሲያስገቡኝ በወጣትነትና ባለማስተዋል ከአቅማቸው በላይ የሆነ ክፍያ ያለበት ኮሌጅን መርጬ እነሱንም እኔንም ራሴን ችግር ውስጥ ከተትኩኝ። ስለዚህ ትምህርቴን መቀጠል አልቻልኩም። የኮሌጅ ድሮፕ አውት ሆንኩኝ። ወላጆች ያዘኑ፣ እኔም ግራ ገባኝ። ተመልሼ ወደ ኮሌጅ የመመለስ ዕድሉን ሳገኝ ከጥቂት ጊዜ በኋላ የምወደውን ብቻ እየመረጥ ኮሌጅ ክላስ 3 ኮሪዮግራፊ የሚባል ብዙዎች የማይወዱት እኔ ግን ኢንትረስትድ ሆኜ ግሬድድ ባልሆንም እየተመላለስኩ እንደ ባለ ጉዳይ ስማርበት የነበረውን ሰብጀክት አገኘው። የኮሪዮግራፊ አንድ ኮርስ ማኬንቶሽን ፎንቶች አፌክት እንዳደርግ በኋላ አሌ የማይባል አስተዋጽኦ ያበረከተልኝ ኮርስ ሆኖ አገኘሁት። በ20 ዓመቴ ከሃይስኩል ጀምሮ ቀጥሎም ጓደኛ የሆነውን ስቲቭ ቦዝኒያክን አገኘሁት። ከሱ ጋር ስንጎረጎር የተለያዩ ምርቶችን ለማምረት ስንጣጣር የመጀመሪያውን አፕል ኮምፒውተር ማክ ዋንን ከተለያየ ቦታ ዕቃዎች ገዝተን ሰራን። ይህንንም በጥቂቱ ከተማችን ውስጥ ዲስትሪቢዩት እያደረግን እየሸጥን እያደግን ተወዳጅነት እያተረፈ ድርጅታችን ከፍ ማለት ጀመረ። የህይወት ውጣ ውረድ፣ ስኬትና ማግኘት፣ መርካትና መበሳጨት ሁል ጊዜ ተያይዘው የሚመጡ ነገሮች መሆናቸውን የምነግራችሁ እንግዲህ ይሄኔ ነው። ድርጅታችን እያደገ ከፍ እያለ ሲመጣ የተለያዩ ሰራተኞችን እየቀጠርን እየሰፋን መጣን። በ30 ዓመቴ በህይወቴ ሆኖ ማያቅ፣ በማንም ሆኖ ማያቅ ከቆረቆርኩት ከመሰረቱት ካለምኩት ከህልሜ ከልቤ ጋር ከድርጅቴ ከአፕል ተባረርኩኝ። ጥፋ ብረር አገር ለቀውጣ አለኝ። ነገር ግን ጨከንኩኝ። ሌላ ኢንቬንሽን፣ ሌላ ሐሳብ ቆርጬ ኔክስት የሚባል አኒሜሽንን የሚሰራ የህፃናት ካርቱንን የሚያመነጭ የሚደንቅ ካምፓኒ ሰራው። ውጤታማ ሆንኩ፣ አበራው። ከዛ ይሄን ያየው አፕል ከእንደገና እኔም በማጣቱ ያለ ባለቤቱ አይነድም እሳቱ ይላል አበሻ። በኔክስት ያገኘሁትን ድል እና ስኬት አይተው መልሰው የሰራሁትን ነገር በመጥላት ቀላቀሉኝ። ተቀላቀልኩ አፕል። ከእንደገና ተጽዕኖዬ፣ ከእንደገና ህልሜ፣ ከእንደገና የሞተውን አፕል አስነስቼ ወደ ሥራ ማስገባት ጀመርኩ። ስሜት በተቀላቀለበት ፈጠራ አፕልን በፈጠራ ሥራ በአዳዲስ ሐሳቦች ዓለምን እንዲያጥለቀልቅ አቅም ሆንኩት። ኮምፒውተር ነው፣ ኤርፎን ነው፣ ስልክ ነው፣ ታብሌት ነው፣ ያላመረት ነው። እናንተ ደግሞ ያልወደዳችሁት ምርት የለም። በዛ ውስጥ ትዳር፣ ልጆች፣ ህመም፣ ሞትን አስተናግጃለሁ። ዛሬ ለምትሰሙኝ ለሁላችሁ ልነግራችሁ የምፈልገው ነገር ስሜ ስቲቭ ጆብስ ከሚባል የሁላችን ታሪክ ቢባል ደስ ይለኛል። መውደቅን፣ መነሳትን አውቀዋለሁ። በዛው አንጻር ደግሞ መወደድን፣ መመስገንን፣ መደነቅን፣ ማትረፍንም አውቃለሁ። ስለዚህ ከመሞከር ከማለም ያለሙትን በጥራት ከመስራት እናንተ ኢትዮጵያውያን ወደኋላ አትበሉ፣ በርቱ። እጆቻችሁ ከስራ አእምሯችሁ ከማሰብ ወደኋላ አይበል። ይህ በእንዲህ እንዳለ ይሄንን የቪዲዮ ፕሮዳክሽን የሚሰሩላችሁ ኖታዎችን ኮፒ፣ ላይክ፣ ኮሜንት፣ ሼር ማድረግ አይዟችሁ ማለት አትርሱ። የሚቀጥለውን የፈጠራ ባለሙያ አስደናቂ የህይወት ታሪክ ይዘውላችሁ ይመጣሉ። አብራችሁን ቆዩ፣ ክረሙ እንላለን። ይመቻችሁ። ኖታ